የሰሙኑ አልተገለጸ የሚለው ጉዳይ ለምንድነው ክርስቲያኖችን ግራ ያጋባቸው? ስለ አምላክ ሁሉ ነገር ተገልጿል የሚለው ነገር እስኪ እንስማና መልስ እንሰጣለን። ይሄን ቪዲዮ ሁላችሁም ሼር ሪፖስት አድርጉ። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ውይይቱ ዋና ነጥብ ወይም ነጥቡ የተዘጋው አልተገለጠም በሚል ነው። አልተገለጠም ሰሙኑ አልተገለጸ የሚለው ነገር ክርስቲያኖችን ለምንድነው ግራ ያጋባቸው የሚለው እንመልከት። ምክንያቱም ክርስቲያኖች በመጽሐፍቶቻቸው አምላክን ስለው ስለጨረሱ ነው። ኦሬዲ ታይቷቸዋል፣ እነሱ አይተውታል። ከዛም በላይ ገብረ መንፈስ ቅዱስ ሲሸከመው ነበር አምላክ አብን ወልድን መንፈስ ቅዱስ እንዲሁም ደግሞ አምላክ ራሱ ገብረ መንፈስ ቅዱስን ተራ በተራ ሲሸከሙት ነበር። ስለዚህ በተጨማሪ ያው መላእክትንም ቢሆን ስለዋልና ፕሮቴስታንቶች ደግሞ እንግዲህ ያው አምላክ በስጋ ተገልጦኛ አይነት ነገር ስለሚያስቡ ነው እንግዲህ ግራ የሚገባቸው። ባይዘው ቁርአንን ለመጽሐፍ ቅዱስ ግን አምላክ እንዳልታየ ነው የሚናገረው። ቁርአን ላይ በምዕራፍ 6 ቁጥር 103 ላይ አይኖች አያገኙትም አያዩትም በማለት ይናገራል። ቅዱስ ላይ በተመለከቱ ኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ ደግሞ ሰው አይቶኝ አይድንምና ፊቴን ማየት አይቻልም በማለት አምላክ ለሙሴ የተናገረውን ያስቀምጣል። በተጨማሪ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኛ በእርሱ ስለኔ መስክሯል፣ ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም በማለት የላከው ደግሞ ብቸኛው እውነተኛው አምላክ ነው። ስለተጨማሪ ደግሞ አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔር ማንንም ከቶ ያየው የለም በማለት ይናገራል። ስለ አምላክ ማን ነው ምንድነው የሚለውን ነገር እናወራለን እንጂ ሊትራሊ ይሄ በማየት ደረጃ ማንንም አምላክን አላየም። ሲጀመር አምላክ ራሱ በገለጠልን ያለ ምን እናገረውና ሌሎች ጉዳዮች አምላክ ስለ ራሱ የነገረን እናገራለን፣ ያልነገረን ደግሞ አልተነገረም። ይሄ ማለት ስለ አምላክ አምልኮ አናውቅም ማለት አይደለም። ነገራችን ላይ ስለ አምላክ ሳይሆን ስለፈጠራቸው ፍጥረታት ራሱ በጣም ምርምር ላይ ነው ያለነው። አሁን ምድርን ስታዩት አሁን ትልቅ ነው የሚመስለው። አክቹአሊ ናሳ ላይ ብትመለከቱ ኦልሞስት 1.3 ሚሊዮን ማለት 1.3 ሚሊዮን ምድር ያስፈልጋል ፀሐይ ውስጥ ለመጠቅጠቅ ማለት ቮሊዩም ለመሙላት በጣም ትልቅ ናት ፀሐይ። ሚልክዌይ ጋላክሲ ውስጥ ነው ያለነው። ፀሐይ ማግኘቱ ላይ ከብዳቸዋል። ምክንያቱም ከዛ በላይ ትላልቅ ስታሮች ናቸው፣ በቢሊየን ስታሮች ናቸው ሊትራሊ ሚልክዌይ ጋላክሲ ላይ። እዚህ ውስጥ ሚልክዌይ ጋላክሲ ውስጥ ማለት አንድ ፍጥረት ዓለም በቢሊየን የሚቆጠሩ ጋላክሲዎች አሉ። በጣም ፍጥረት ዓለሙ ትልቅ ነው። ግን ገስዋት ኦርቶዶክሶች ደግሞ የፍጥረት ዓለሙን ፈጣሪ ስለውታል፣ ቁጭ አድርገው ማለት ቁጭ አድርገው ስለውታል። ፕሮቴስታንቶች አምላክ በስጋ ያየነው አይነት ነገር ውስጥ ገብተዋል። እና ለዛ ነው መግባባት ያልቻልነው። ስለ አምላክ ምንነትና ማንነት ማውራት ይቻላል። ነገር ግን አምላክ ስለ ራሱ ግን ሰው አይቶኝ አይድንም ብሎ እንደተናገረ ሁሉ ራሱ ስለ ራሱ የነገረን እንጂ ከዛ ውጭ ሌላ ነገር በድፍረት ዘለን እናወራ አይደለም። እናንተ በጣም ደፋር ስለሆናችሁ ስላችሁ ትቀመጣላችሁ። ስለዚህ እናንተ ህልም ላይ ስላላችሁ ነው ግራ የሚገባችሁና ለማንኛውም ቴሌግራም ቻናል ጆይን በሉ። ቲክቶክ ባዮ ላይ ሊንክ አለ፣ ኢንስት ጫኑ ያደርሳችኋል። ወይም ደግሞ እዚህኛው ሰርች ካረጋችሁ መቀላቀል ትችላላችሁ።